ሰላም ሰላም፣ እንዴት ናችሁ? ሁሉ ሸጋ ነው። ዛሬ ደግሞ በዝናብ ተከስተናል። ከባድ ዝናብ ላይ ነው ያለ ነው። እስቲ አጠር ላለችም ደቂቃ ቢሆን አንዳንድ ነገር እንጫወት ብዬ ነው። እንዴት ናችሁ? ዛሬ ትላንትና ባነሳሁት ሀሳብ ላይ አንዳንድ ሰዎች ያመጡት ዕቃ አለ። ያው ለሰዎች ለመስጠት አስበናል። መርዳት አለብን ክረምቱ ሳይገባ ተባብለን የተወሰኑ ሰዎች ያመጡት ካለ ይጠራቀምና እኔም ጋም ያሉ አሉ፣ አንዳንድ ሰዎችም ቃል የገቡ አሉ። እስቲ ቃላቸውን ደግሞ እንዲፈጽሙ ቶሎ ቶሎ ናግ እናደርጋለን። እንዴት ነው የእናንተስ ሪኮመንድ የተዘጋጀ ያለው? እናንተ ጋር ባስቀመጥኩት ቪዲዮ ላይ ያዘጋጃችሁት በሱ መሰረት ካለ እስቲ ደወል ደወል እያደረጋችሁ ከታችም ኮሜንት እያስቀመጣችሁ እናሰባስብና ቶሎ ክረምቱ ሳይገባ መስጠት እንድንችል እችኛዋን ቻሌንጅ ቶሎ ብንጨርስ ጥሩ ነው። እስካሁን የተጠራቀመ አለ። በእርግጥ ግን አነስ ስላለ ሰው ነው የሚሆነው የሚለውን ነገር ትንሽ ሀሳብ ይዞን ነው። ሁለት ደግሞ ወዴት አካባቢ ብንሰጥ ይሻላል? የምታውቋቸው አሉ ወይንስ ደግሞ በተለምዶ እዚህ አካባቢ እንደዚህ አይነት ሰዎች ይበዛሉ የምትሉት ጋር ሄደን ለእነሱ አድሬስ ማድረግ ከቻልን ብለን እናስባለን። እንዴት ነው? እስቲ በዚህ ላይ ሀሳብ አስተያየታችሁን እየሰጣችሁ ያመጣችሁም ሰዎች ቴንኪው ማለት እወዳለሁ። በዚህ አጋጣሚ ቶሎ ወደ ተግባር ገብተን ተደራሲ ለማድረግ ሰዎቹን አስበናል እና እስቲ ቶሎ ቶሎ ብለን ጉዳያችንን ከግብ እንድናደርስ ብዬ ጠይቃለሁ። በተረፈ እንዴት ነው? ሁሉ ሰላም ነው? አሸወይና ነው? ትበረታላችሁ? እንዴት ነው? ምን አዲስ አለ? ለክረምቱ ምን ታስቧል? ቅዝቃዜው እንዴት ይዛችኋል? አንዳንዶች ደግሞ ኤሌክትሪክ መኪና ነው ወይስ ነዳጅ የምትለው ወስነህ አንዱን ንገረን ምናምን እያላችሁ እየተናገራችሁ ነው። እስቲ የትኛውን መግዛት እንዳለባችሁ እንደነገርኳችሁ ያላችሁ ገንዘብ ማተር ያደርጋል። ከሱ ቀጥሎ ደግሞ ፍላጎት፣ አንዳንዶቻችሁ ደግሞ ስጋት፣ ወደፊት ይሄ ይሆናል የሚል ስጋት አለባችሁና እስቲ የሁላችሁንም ሀሳብ አስተያየት ሰምተን እኔ ራሴን የተናገርኩት የሚጠቅምና የሚበጃችሁ እናንተ ታውቃላችሁ። ስለዚህ 00 የምትገዙ ሰዎች ኤሌክትሪክ መኪናውን ውሰዱ። አማራጭም የላችሁም ከሱ ውጪ፣ ወይም ሃይብሪድ አንዳንድ ቦታዎች ላይ ታገኛላችሁ። አይ የተወሰነ ገንዘብ ነው ያለኝ ወይ ባንክ የተገናኘ ምናምን የምትሉ ደግሞ ዲዛይር ስዊፍት በውስጥ መስመር መጻፍ ትችላላችሁ። ኮሜንት ላይ አስቀምጡ። በእኔ መስመር ያሉትን ባንክ የተገናኙ ባንክ ያለባቸው ወይ ባንክ አገናኝታችሁ መግዛት 50-50 ደግሞ ለምትፈልጉ አስተያየታችሁን ኮሜንት ላይ ጻፉ እና እንደዛ እናደርጋለን። ዋናው የገባውበት ሀሳብ አጠር ያለች ቪዲዮ የለቀኩላችሁ የዚህ የሚለበሱ ልብሶችን ሰብስቦ አድሬስ ስለማድረግ ነው። ተዘጋጁና በኮሜንት እዚህ ቦታ በሉኝ፣ መጥቼ ወስዳለሁ። እንደዛ አድርገን ቶሎ ሊረዱ የሚገባቸውን ሰዎች መርዳት እንድንችል ክረምቱም ሳይበስ ቅዝቃዜውም ሳይመጣ ብዬ አስባለሁ። በተረፈ በቃ ይሄን ለመናገር ነው የመጣሁት። ቴንኪው፣ አመሰግናለሁ ቤተሰቦቼ። ይህ የቡና ፉት ዩቲዩብ ቻናል ነው። ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ ፎሎ አድርጉ። ደህና ሁኑ። ማታ በአንድ ቀረጻ እንገናኛለን። እስከዛው ቻው።